ውድና የተከበራችሁ የልቤ ቤተሰቦች እንዴት ናችሁ? ባላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። እውነት ለመናገር ቪዲዮ ከሰር በጣም ቆይቻለሁ። ከ3 ወር በላይ ሆኖኛል እና ከስራ ጋር አልተመቸኝም ነበር። ዛሬ ደግሞ እንደ እግዚአብሔር ፈቃድ ተመችቶኝ ተመልሻለሁ ማለት ነው እና ዛሬ በአዲስ ቪዲዮ ይዤላችሁ የመጣሁት አዲስ ቪዲዮ ደግሞ ሉሉ ቲዩብ መቼም ታውቋታላችሁ እና ሉሉ ቲዩብ ነው ፕራንክ ያደረኳትኝ። እንደው ከተሳካልኝ እድሌን ልሞክር እስኪ ብዬ እውነትም ተሳካልኝ። እውነት ለመናገር ተሳካልኝ እና ፕራንክ አደረኳት ማለት ነው። እና እስኪ እንትና አዳምጠን እንመለስ። በቮይስ ነው ፕራንክ ያደረኳት። አዳምጠን እንመለስ። እዚህ ጋር ስሚማ ሉሉ አልኳት፣ ቁም ነገር እንደማወራት ማለት ነው። ቃልሽን እንደጠበቅሽ ነሽ አልኳት። ምና ዝም አልሽኝ? ወዲያው ነው የጻፍኩላት። ከዛ ቦይስ አደረገችልኝ። ሰላም ነሽ ልብዬ? እንዴት ነሽ? ደህና ነሽ ወይ? ሪከርድ አደርግልሻለሁ ብዬ ማሪ ጭንቅላቴ ጥሩ ታያለሽ። እና እንዴት ነሽ? ደህና ነሽ ወይ? ያለሽ ወይ? ቤተሰብ ሁሉ ሰላም ነው ወይ? የኔ ውድ እንኳን አብሮ ደስ አለን። የኔ ቆንጆ ስራ ገባሽ፣ ደስ ብሎኛል። ታያለሽ፣ እንኳን ደስ አለሽ። ቆይ ግን ጨከነሽ ጅዳ ሄድሽ ወይ? የምን ቃልሽ እንደጠበቅሽ ነሽ ብለሽኛል። የትኛውን ቃል ነው? የትኛውን ቃል ነው? እኔ ቃል የገባሁልሽ ከፊል እንደማፈላልግልሽ ነው። እሱም እንደተጠበቀ ነው። ኢንሻአላህ ጨርሽና ማለት ነው። ሲቀጥል ደግሞ ማለት ነው ብርሽን አጥፍቼዋለሁ አትይም። በቀጣይ ወር ጠብቂ። ቀጣይ ወር ላይ አዘጋጅልሻለሁ። ለአሁን ግን የቃማ የከቤ ማስተካከያ ምን ትያለሽ? ወጪው ጭንቅላቴን ሲመታኝ ላጠፋብሽ ነው ብርሽን ትያለሽ እና በቀጣይ ወር ላይ ነው የምሰጥሽ ታያለሽ። በነገራችን ላይ ደግሞ ቆቆ የኔ ነው እኮ አሁን ግን በእርግጫ ነው የምልሽ እና ወይ ካልሆነ ደግሞ በልቻ ላይ ልበል ለዋጠው። ከዛ ሉሉ ቁም ነገር ወደ ገደለው ግቢ ያልኳት መልሻ አሁንም ከዛ በወይስ አረገችልኝ። ልብዬ የምን ቁም ነገር ነው ማሬ? የምን ቁም ነገር ነው? ወደ ገደለው ግቢ ያልሽ እየቀለድሽ ነው ወይስ ምንድን ነው? እኔ የማውቀው ስለ እቃማሽ ብቻ ነው ጭንቅላቴ ውስጥ ያለው እና ሌላ ምንድን ነው ያለው ማለት ነው? ግልጽ አድርገሽ ሲንገሪ። እኔ እኮ የመርሳት በሽታ ተጠናውቶኛል። እዚህም እኔ ቦይስ አደረኩላት። እንዴት ነው ጭራሽ ረስተሽልኛል? ምን አስበሽ ነው? ቆይ እንዴ እኔ እኮ ከዛሬ ነገ ትነግሪኛለሽ ወይም የሆነ ነገር ትይኛለሽ እያልኩኝ እየጠበኩሽ ነበረ። ሲጀመር ደግሞ ሰላም ሳልልሽ ዳራልሽ ግን እዛ እናትሽኛል። ጭራሽ የምን ቃል ማክበር ምናምን አላልሽም። አንቺ ቃል ስንት ያለሽ እንዴ? አሁን ዝም ብለሽ ወደ ገደለው ግቢ። ከምር ንገሪኝ ልብዬ። ምንድን ነው ወላሂ አልገባኝም። ማለት ያኔ አሁን ብዙ ሀሳብ ውስጥ ስላለው ምናልባት ረስቼዋለሁ። ግን ምን ብዬሽ ምን ቃል ገብቼልሽ ነው? በአላህ ለምን ግልጽ አድርገሽ አትነግሪኝ? ማለት ይሄን ብለሽ የነበረ ማለት ቃሌን ካረሳው በስታን በጣም ለቃሌ ሟች ነኝ። ቃሌን አከብራለሁ። እንዲሁ ካረሳው ድንገት ተሳስቼ ማለት ነው እንጂ ምንድን ነው ምናልባት ሰሞኑን ላይ የሆነ የተወሰነ ሀሳብ ውስጥ ነው ያለሁት ሀቂቃ በእውነቱ ማለት ነው ወላሂ። እና ምናልባት ራሳቸው የረሳሁት ነገር ካለ በግልጽ ነገርኝ ነው ይወድባል ነው እንጂ ታይ ፍራንክ እያረግሽ እንዳይሆን። ግን የምር ደግሞ ስለምረሳ ግራ ገባኝ። ምን ረስቼ ይሆን? ሰሞኑን ሀሳብ ውስጥ ነው ያለው። በነገራችን ላይ ምን ቃል ገብቼ ረስቼልሽ ነው? እስኪ በግልጽ ንገሪኝ። የምር በግልጽ ንገሪኝ፣ ጨነቀኝ። ሰሚ የምን ሀሳብ ነው ደግሞ የምታስቢው? ስለ ከይቤ እያሰብሽ ነው እንዴ? ከመጣ ቀር እንዳይቀሙ ብለሽ እያሰብሽ እንዳይሆን እሱን ብቻ ፈሪልኝ። አሁን ከምር እኔ ከምነግርሽ ራስሽ አስበሽ እንትን በይ። እንዲ ያምሻል እንዲ አንቺ ጉድ እኮ ነው። እኔ እኮ ተይ ዋሳብ ላይ እየገባሁኝ በገባ ቁጥር ያንቺን ቸክ አደርጋለሁ። ምን ብላኝ ይሆን እያልኩኝ። አንቺ ምን ሆነሽ ነው? ሲቀጥል ስለ ከቤ ነው ወይስ ለምንድን ነው የምታስቢው? አሁን ሀሳቡን ተወት አድርጊና የገባሽውን ቃል አክብሪ። ከምር እንደራስሽ ነው። አሁን ብር ስራ ምናምን የሚለውን ነገር ታየው። አሁን እግዚአብሔር ይመስገን ሁሉ ነገር ተመችቶኛል። ስራ ማልፈልግ ብር ማልፈልግ። አሁን የምፈልገው ያንቺን ቃል ብቻ ነው። እንዴት ትቀልጃለሽ እንዴ? በዚህማ አይቀለድም። አሁን እናቴ ተመችቶኛል ብታይ ማለት ነው። የምር ቁጭ ብዬ አሰብኩ ግን
ምንም ሊመጣልኝ አልቻለም። ስለ ከበደው አላለችም። የምር ግን ሆን ሀሳብ ሰውር ግን አሰብኩት ምንም ሊመጣልኝ አልቻለም። አንቺ ምንድን ነው ምን ቃል ገብቼ ለምን አንቺ አልነግሪኝም? አንቺ እየተመታሽ የምር ፕራንክ ብታረጊ ግን አለቅሽም። አስቤ ልድረስበት ግን አለቅሽም። ፕራንክ ብታረጊኝ ይወይሽ የኔ ውድ ዳቦ ይመችሽ፣ ማሪ ይመችሽ። ዱአ አድርጌልሻለሁ። የምር ይመችሽ። ጥሩ ሰዎች ያርጉልሽ፣ ያርግልሽ። ያረብ ይመችሽ ብያለሁኝ። ግን እኔ የነገርሽኝ ነገር ምንም ሊመጣልኝ አልቻለም። በጭንቅላቴ የምር ሊመጣኝ አልቻለም። ልብዬ የምር ንገሪኝ። ወዴን አታስቆርጭ። ምን ብዬሽ ነው? ባላ እኔ እኮ ስለ ኢቃማውን ያወራ ነው። አንቺ የተመታሽ ሆንሽ ልጅ ምናምን አርጌ ነው ደግሞ ስለ ኢቃማውን ያወራ ነው። ስለ ሌላ ምንም አላወራ ነው። እንደምን አወርቼ ምናልባት ስለ ቦታውን ያወራ ነው። ያላስተፈለግኳት የለም እኮ ግን ሳቢ ሁሉ ልብሎልሻል ማለት ነው። ሉል እየቆም ነገር ብር የሚልክልኝ ኢቃማ ኤክስፐርት ስለሆነ ብር የሚልክልኝ ሪያሉ ሲቀመጥልሻል። አሁን ብታይም በዚህ መንገድ አሳቢ ሁሉ ልብሎልሻል ማለት ነው። እና ማለት ነው። አሁን አስታውሽ በደንብ። ሲቀጥል ደግሞ የምን ብር ነው የማስገባልሽ? ማለት ስንት ብር ነው? ያንቺ ኢቃማ ያስፈልጋል እንትን ለማለት ብር ለመላክ እኔ ኤቲኤም ነው ያለኝ። ያልበድ ቃል የገባሽን መቼም አፍሽ አያርፍም። ላይቭ ላይ እኮ ነው ቃል የገባሽልኝ ደግሞ። ስለዚህ ልልሻ አስታውሽ ላይቭ ላይ ምን ብዬ ነበር ብለሽ ማለት ነው። ከራስሽ ላይቭ ላይ ነው ስታወሪ ያኔ ከልብሽ አይደለሽ ላይቭ ላይ ያልኳት። ምክንያቱም ታያት ቀልጅ አልኩሽ። ያኔ ታያት ቀልጅ ታይ አልኩሽ። ችግር የለውም ማለት ነው። ስለዚህ አስቢ እና እቺ ሴትዮ ዛሬ ልታጨለለኝ ነው እንዴ? ሀሳብ ላይ ጨለለኝ ነው። እንደውም አንቺ ልታጨለለኝ ነው። አንቺ ተጨምረሽ ምንድን ነው? ላይቭ ላይ ከሆነ ተረፍተሻል ሀቢብቲ። እንዲሁ ላይቭ ላይ ያወራሁትን ነገር እንደው ስንቱን ስቀባጥር፣ ስንቱን ስቀልር፣ ስንቱን ስቆርጥ፣ ስንቱን ሳማ፣ ስንቱን ስጥል፣ ስንቱን ሳነሳ አሁን እንዲሁ ላይቭ ላይ ያወራሁትን ወሬ አሁን እዚህ አምጥቼ ላስታውሰው ትፈልጊያለሽ? እድርሻለሁ ብዬሽ እንደሆነ የምር ልብዬ የምር ምን እንዳልሽኝ አላውቅም ብለሽኛል። ኧረ ተይኝማ። ብሩማ ወደ አካውንት የተመታሽ ራንችን የተስፋ አድርጌ እስካሁን ድረስ ባየች ጭራሽ የላይቡንን ያላስታውስም ትይኛለሽ ጭራሽ። እንደዛ ከሆነ አይወልሽ አሁን አላስታውስም ብለሻል። ልንገርሽ ግን እኮ ልልሻል የሆነ ቀን ላይ ምናልሽ መሰለሽ ከቤ ከመጣልኝ በሰላም ከቤ የሁላችንም ነው፣ የብቻ የሚባል ነገር የለም። ስለዚህ የሁላችንንም ነው ብለሽ ነበረ። ስለዚህ አሁን የሁላችንም ነው። አስታወሽ ካላስታወሽ ካላስ ይሄ ነው። እኔ እኮ ይኸውልሽ ከኢቲኤም ቢራ ወጣና ከዛ ሰዎቹ ናቸው እንደው ልብዬ አንቺም ተበላሸሽ። ወይኔ ልብ ያላት እንደው አንቺ ነበርሽ እኮ እንደው ተበላሸሽ። አንቺ ማሪ አንቺም ተበላሸሽ። እንደው ብልሽታሽ አይኔ እያየ ማሪ በክቤ ከመጣሽ በይኔ ላይ መጣሽ። እንደው በዛ በምንድን ነው የሚባለው የሚኮሳኮሰው እንጨት በሳባ ነው የሚባለው። በሳባ ነው የምገርፍሽ፣ በሳባ ነው የምገርፍሽ። አለቅሽም ማለት ነው። እስኪ አሁን ማስተላለፍ ተቻልሽ? አስተላልፊልኝ። አስተላልፊ። አሁን ማስተላለፍ የምር አያስቅም። አይ ልቤ ብዬሽ ልቤ በይ ብዬሽ ልብሽ ይጥፋ። እኔ ዩቱብ ላይ የመጣሽው እኮ ልብሽ እንዲጠፋጭ አልነበረም፣ ልብ እንዲገዥ ነበር። አሁን ጭራሽ ልብሽን ታጭው። አይ ልቤ አሁን ፕራንክ አረግሽኝ ማለት ነው። ፕራንክ ሆነልሽ። ትሞክርኛለሽ። ከቀላል ፕራንክ አረግሽ ትቀልጃለሽ እንዴ? ሀሳብ ለሁሉ እኮ ነው እንትን ያስባልኩሽ። ግን ሰው ብዬ ነበረ ከተሳካልኝ እስኪ ልሞክር። ያን ሙድ ስለምንይዝ ከድሮውም ከተሳካ እስኪ ልሞክር ብዬ ነበር፣ ግን ተሳካ። አመሰግናለሁ።
ከብሽን አልፈልግም አልፈልግም። እኔ የሚቀራ ነገር አይመቸኝም። ስለዚህ አልፈልግም። ግዴታ ዛሬ ነው ሉልሻ፣ ግዴታ ዛሬ ነው መላኪያ ያለብሽ። አይ ልቤ ልብ ትገዣለሽ ብዬ ጭራሽ ልብሽን ሸሽው። አይ ያሳዝናል። የምር ግን እኔ ማለት ነው እንጂ ምን ቃል ገብቼ፣ ምክንያቱም ደግሞ ሰሞኑን የሆነ ሀሳብ ውስጥ ስለሆንኩኝ ማለት ነው በቃ ዝብርቅር ያለብኝ። አሰብኩት ቁጭ ብዬ አሰብኩት ምንም ሊመጣልኝ አልቻለም። ምንም ምክንያቱም አንቺ ብራንክ ታደርጊኛለሽ ብዬ አስቤ አላውቅም። አላሰብሽም ግን ጻድቃን ብትሆን ታደርገኛለሽ ብዬ አስባለሁ ለመናገር ማለት ነው። በዚህ ስላቸው አንጫጫቻቸው ማለት ነው። እና ፕራንክ ታደርጊኛለሽ ብዬ አልመጣልኝም። ከቻለ ዛሬ ተላከው፣ ካልቻለ ወራተሽ አምጥቼ ስታበቂ ልበጥፋሽ ልበጥፎ ምናምን ትይኛለሽ። እንዲቀርደኝ አንቺ እኮ ነሽ ለዚህ ሁሉ ነገር ያበቃሽ። ከአንቺ ራስ አልወርድም። እንደውም የሆነ ነገር ትንዝርሽ የስራ ነገር ነው። ምን ታረጊዋለሽ? ለማንኛውም ይቅር በይ፣ ስራ ሆኖብኝ ነው። እሺ ቆይ እስኪ ልጠይቅ። የስራ ነገር ሆኖብኝ ነው። ተመቸኝ። ኧረ ተመቸሽኝ እናቱ። አይሁን በርቺ ልብሽ እንዳይጠፋ እንጂ ልብዬ በይ ልቤስ ብዬ ልብ እንዲኖርሽ ነው እንጂ ልብሽ እንዲጠፋ ነው እንዴ? ለኩል ያሌን አይዞሽ። እሺ ንገሪያትና እንግዲህ እንትን ታሌ ከተመቻት አሁን ታልተመቻት ጠዋት ታስገባዋል። ችግር የለውም። እኔ ያገባኝ መልሱን ምላሹን ከቻልሽው አያገባኝም፣ አይመለከተኝም። ግን በቅርቡ እኔ አውቃለሁ ማረገውን እኔ አውቃለሁ፣ ግን አታረገውም። ለመጠንቀቅ እሞክራለሁ። ተጠብቂሽ እንትን ሴትዮዋ ሄዳለች ወይ እንዳታስብ ብያታለሁ። እና ውዶቼ፣ ማሮቼ፣ ፍቅሮቼ ይህንን ይመስላል የሉሉ ፕራንክ። ኑሬ በትንሽ ቢሆን ዛሬ ሰራውላት ማለት ነው። እና ምን ተማራችሁ ከዚህ ቪዲዮ? በእርግጥ የማይጠይቅ ጥያቄ ነው የጠየኳት፣ ግን እኔ ቪዲዮ መስራት ስለፈለኩኝ ዩቲዩብን እንትን ለማለት ስለፈለኩኝ ልሞክር እስኪ ድልን ቢሳካልኝ ቢሆንልኝ ብዬ ነበር ያማከርኩትኝ። የማይሆን ነገር ነው የጠየኳትኝ። ያው በከብዬ ከመጣሽ አለች በዚህ ከእንጨት ነው የምመታሽ ብላለች እና በከቢ ድርድር አላውቅም ብላለች። በዚሁ አጋጣሚ ለከቢ ያላትን ቦታ አውቀናል ማለት ነው። ድርሽ እንዳትሉ ከሉሉ ከቤ እና ይህንን ይመስላል። ቤተሰብ እንዴት አያችሁት? ፕራንኩን ተሳካልኝ ወይስ አልተሳካልኝም? እስከዚህ እንገናኝ ድረስ መልካም ቀን፣ መልካም ሰንበት፣ መልካም ሁሉ ከእናንተ ጋር ይሁን። አመሰግናለሁ። እሺ ውዶቼ።